ይህን ነገር አቮይድ አድርግ። በጣም የተገላለጠ ልብስ ለብሰው የሚንቀሳቀሱ ሴቶች ያሉበት ቦታ ላይ አለመገኘት። ሌላኛው ወደ ሻወር ቤት በምትገቡ ሰዓት ላይ ወንዶችም ሆነ ሴቶችም በመጀመሪያ ደረጃ ማድረግ ያለባችሁ ነገር ምንድን ነው? መዝሙር ትከፍታላችሁ። ወደ ሻወር ቤት በምትገቡ ሰዓት ላይ መዝሙር ትከፍታላችሁ። በረጅሙ መዝሙር ከፍታችሁ መዝሙሩን እየሰማችሁ ሻወር መውሰድ። መዝሙር ከፍታችሁ ወይ ስብከት ወይ መዝሙር እየሰማችሁ ነው ሻወር መውሰድ ያለባችሁ። መዝሙር እየሰማችሁ ሴቶችንም ነው የምናገረው። ሴቶችንም ነው መዝሙር እየሰማችሁ ስብከት እየሰማችሁ ምን ማድረግ ሻወር መውሰድ ካለባችሁ እንደዛ ማድረግ ይኖርባችሁ። እግዚአብሔር አምላክ ይችላል። ከዚህ ነገር ሊያወጣችሁ ይችላል። እግዚአብሔር ቁርጠኝነት ያስፈልጋል። እንዳልኳችሁ መጠንቀቅ። ከእናንተ የሚጠበቁ ነገሮችን አድርጉ። አንደኛ ለብቻችሁ አትሆኑ። የእጅ ስልካችሁን ተጠንቀቁ። ጠላታችሁ የእጅ ስልካችሁን። እጃችሁን ወደ መራቢያ አካላታችሁ ደጋግማችሁ አትላኩት። የመራቢያ አካላታችሁን ደጋግማችሁ አትንኩት። ወንድም ሆነ ሴት አትነካኩ። ሴንሲቲቭ የሆነ ፓርታችሁን ፕራይቬት ፓርታችሁን አትነካኩ። ወንድም ሴትም ፕራይቬት ፓርቶቻችሁን አትነካኩ። ሴቶች በተለይ ሴቶች እንትን በምታረጉ ሰዓት ላይ የግል ንጽህናችሁን በምትጠብቁ ሰዓት ላይ በተቻለ አቅም መዝሙር እየሰማችሁ ምን አድርጉ? መዝሙር እየሰማችሁ ሻወር ውሰዱ። ምን እንዳትሉ ማለት ነው። ወደዚያ ነገሮች እንዳትገፋፉ። ሌላኛው በተቻላችሁ አቅም ያለምንም ምክንያት እጆቻችሁን በግልጽ ነው የምናገረው፣ ወደ መራቢያ አካላቶቻችሁ እንዳትልኩ። እጅህን ወደዚህ ከመላክ ማቆም መቻላል። በቃ መሰብሰብ፣ እጅህን መሰብሰብ። ሴትም ሆነ ወንድ። የሴቶቹ አሁን በእጅጉ በጣም ተራቆ የተለያዩ አይነት ማቴሪያሎች አሉ። በወንድ ብልት ቅርጽ መልክ የተሰሩ እጅግ በጣም ዘመናዊ የሆኑ በቀላሉ የትኛውም ሴት መግዛት ይችላል። ያንን ይዛችሁ በቫይብሬተር ሊሆን ይችላል ምናምን ኤኒቲንግ። የሴቶቹ በጣም አደገኛ ነው። እንደዚህ አይነት ነገር ቤታችሁ ካለ አሁኑኑ አውጥታችሁ አቃጥሉ። አሁኑኑ የግል ወሲብ ለመፈጸሚያ ብላችሁ የገዛችሁትን አርቴፊሻል በወንዶች ብልት ቅርጽ የተሰራ እነዚህ አይነት ነገሮች ካሏችሁ ሴቶች አሁኑኑ አውጥታችሁ ጣሉ፣ አቃጥሉት። አያስፈልጋችሁ። አግብታችሁ ፍጹም ተፈጥሯዊ በሆነ መንገድ ማድረግ የምትችሉት ነገር ስለሆነ እንዲህ አይነት ነገር ካለ አውጥታችሁ ጣሉ። ስላለ ነው። በውጭ ዓለም የምትኖሩ በተለይ ኢትዮጵያውያን ሆናችሁ በውጭ ዓለም የምትኖሩ ዓለም ይሄ በተለይ በጣም እጅግ አጋንንታዊ የሆነ የፌሚኒስት አስተሳሰብ አለ። እጅግ በጣም ነውረኛ ሰይጣናዊ የሆነ አካሄድ አለ። ፌሚኒዝሞች የሚከተሉ ሴት ልጅ የትኛውንም ደስታ በራሷ ማምጣት ማድረግ ትችላለች እያሉ ያለ ባል እያስቀሩ ሴቶችን ራሳቸውን በራሳቸው እያስደሰቱ መፀነስ እንኳን ቢፈልጉ ሄደው ከሆስፒታል የወንድ ዘር ፍሬ ገዝተው ማህፀናቸው ውስጥ አግብተው ወደ መፀነስ ደረጃ የደረሱ ሰዎች አሉ። ይሄ ክፉ የፌሚኒስቶች አካሄድ ነው። ከእንደነዚህ አይነት ሰዎች ተጠበቁ። ኤክስትሪም ፌሚኒስቶችን አቮይድ አድርጓቸው። ለማንም ነው የማይጠቅሙት። ሴቶችን አስጠቂ ማለት ኤክስትሪም ፌሚኒስቶች ናቸው። ከእነዚህ አይነት ነገሮች ራሳችሁ ጠብቁ። ሴቶች እንዲህ አይነት ነገር ካላችሁ በየቤቶቻችሁ አጥፉ። ወንድ ጠል ከሆኑ ማህበረሰብ ተለዩ። ለሴቶች የምናገር ወንድ ጠል ከሆኑ ማህበረሰቦች ሁሉንም ነገር በራስሽ ማድረግ ትችያለሽ፣ ይህንንም እንኳን አንቺ በራስሽ ማድረግ ትችያለሽ ብላ ከምትመክረሽ ሴት ራስና አቮይድ እና ደግሞ ብዙ ጊዜ የሴቶች ምሽት እየተባለ የሚዘጋጅ ምሽት አለ፣ ገርልስ ናይት የሚባል። በዛም ምን ይመጣል ማለት ነው? ሴት እርስ በእርስ ሌዝቢያኒዝም የሚባለው እርስ በእርስ ምን ወደ ማድረግ ይመጣሉ? ወደ መቀራረቡ። ከወንድ ጋር ማድረግ ያለባትን ነገር ከተመሳሳይ ጾታ ጋር ታደርጋለች። ከዛ ነገ ምን ማድረግ ትጀምራለች ማለት ነው? ይህንን አርቲፊሻል ነገር እየገዛች በዛ አርቲፊሻል ነገር መጠቀም ትጀምራለች። ሴቶች የምታቆሙት ምን ይሆናል ማለት ነው? አርቲፊሻል ነገሮችን ከቤታችሁ አውጥታችሁ ጣሉ፣ አቃጥሏቸው። ስለ እግዚአብሔር ብላችሁ ስለ ሴትነታችሁ ክብር ስትሉ ማለት ነው።
አጥታችሁ አቃጥሉት። በእንደዚህ አይነት ነገር የምትፈተኑ ሴቶች፣ በተለይ ሲንግል ማም የሆናችሁ ልጆቻችሁን የምታሳደጉ ሴቶች፣ ወይንም ደግሞ እንደዚህ ነገር ያልጀመራችሁ ሴቶች ይህን ነገር አቁሙ። ባታደርጉት ይሻላል። ሴት ልጅ ራሷን መግዛት የሚያቅታት አይደለችም። እውነቱን ለመናገር ሴት ልጅ በተፈጥሮ ስሜቷን መግዛት የሚያቅታት ፍጥረት አይደለችም። ስለዚህ ለእናንተ ያን ያህል ከባድ ነገር ስለማይሆን አርቴፊሻል በወንድ ብልት ቅርጽ የተሰሩ እንደዚህ አይነት ነገሮች ከቤታቸው አስወግዱ፣ ከአካባቢያቸው አስወግዱ፣ ከዙሪያቸው አስወግዱ፣ ጣሉ። ሴቶች ይህንን ማድረግ ይኖርባቸዋል። ግዴታ ሴቶች ይህን ማድረግ ይኖር። ወደ ወንዶቹ ጋር ተመልሼ ስመጣ ቅድም ብያቸዋል። ስልካችሁ ላይ የፖርኖግራፊክ ሳይቶቹን ዲሌት ታደርጋለች። ሌላኛው እጃችሁን በጣም በተደጋጋሚ ሩትሊ በተደጋጋሚ መራቢያ አካላታችሁን አትነካኩ። በጣም በተደጋጋሚ መራቢያ አካላታችሁን የምትነኩ ከሆነ ከእንደዚህ አይነት ሱስ በቀላሉ ምን ልትሉ አትችሉም። በቀላሉ ልትወጡ አትችሉም ማለት ነው።